ብዙዎች በሶሻል ሚዲያ ገንዘብ መስራት እንደሚቻል ይናገራሉ። ግን እንዴት እንደሚሰራ ይናገሩ። ከምታቀርቡት ነገር ጋር፣ ከምትፈልጉት ነገር ጋር፣ ከምትሰሩት ነገር ጋር የትኛው ስትራቴጂ እንደሚሰራ አይናገሩ። በዛሬ ቪዲዮ በምትሰሩት የኮንተንት አይነት የበለጠ ስኬታማና ገንዘብ የምታገኙባቸው ስትራቴጂዎች የማካፍላችሁ ይሆናል። ሰላም፣ ነቢል እባላለሁ። ይህ መላ ፖድካስት ነው። ይህንን የምነግራችሁ በሰበሰብኳቸው መረጃዎች ብቻ ተመርኩዤ አይደለም። እኔም በዚህ በሶሻል ሚዲያ ከ7 ዓመት በላይ ሰርቻለሁ። በዚሁም ከ1 ሚሊዮን ፎሎወሮች አፍርቻለሁ። ስለዚህ የማወራው ነገር ካገኘኋቸው መረጃ ብቻ ሳይሆን ከልምድም ጭምር ነው። ያለ እቅድና ያለ ስትራቴጂ መስራት ማለት መግቢያና መውጫ አለማወቅ ማለት እኮ ነው። በዚህም ምክንያት ደግሞ ብዙ ነገር ልታጡ ትችላላችሁ። አንደኛው ጊዜያችሁ፣ ሀብትም ዕውቀትም ልታባክኑ ትችላላችሁ። እንዲሁም የስኬታማ የመሆን እድላችሁ በጣም አናሳ ይሆናል። ስለዚህ በስትራቴጂ የታቀደ ስራ ሲሆን ስኬታማ የመሆን እድሉ ሰፋ ይላል። የመጀመሪያው ስትራቴጂ ትምህርታዊ ኮንቴንት ስትራቴጂ ነው። ይሄ ስሙ ራሱ እንደሚገልጸው በአንድ ዘርፍ ወይም ደግሞ በአንድ ትምህርት ዙሪያ ላይ ዕውቀት ያላቸው ክህሎት ያላቸው ሰዎች በዚህ ወይም ይህን ስትራቴጂ ተጠቅሞ ሐሳባቸውን በሶሻል ሚዲያ መሸጥ ይችላሉ ማለት ነው። እነዚህ ሰዎች ማን ሊሆኑ ይችላሉ? ለምሳሌ አሰልጣኞች፣ አስተማሪዎች፣ ባለሙያዎች ይህንን ስትራቴጂ ሊጠቀሙ ይችላሉ። ስለዚህ እናንተ ዕውቀት አለን ብላችሁ የምታስቡ ከሆነ፣ ሙያ ወይም ክህሎት አለን ብላችሁ የምታስቡ ከሆነ ይህንን ስትራቴጂ መጠቀም አለባችሁ። በዚሁ ስትራቴጂ ውስጥ 5 ወሳኝ ነገሮችን ማካተት አለባችሁ ወይም ደግሞ ትኩረት ማድረግ አለባችሁ። የመጀመሪያው ትኩረት ማድረግ ያለባችሁ ምንድነው? ማርኬታችሁ ወይም ደግሞ ኦዲየንሳችሁ የሚመለከታችሁ አካል ምንድነው የሚፈልገው? እቺ ጥያቄ እንመልሳታለን። አሁን መጀመሪያ እዚህ ላይ የማርኬት ዲማንዱ ምን ይመስላል የሚለው እስኪ እንመልከት። እዚህ ላይ ትኩረታችሁ ወይም ኦዲየንሳችሁ ማን ናቸው ብለን ብናስብ፣ አንደኛ ባላቸው ዕውቀት ተጨማሪ ዕውቀት የሚፈልጉ ሰዎች ናቸው። ምናልባት ዕውቀታቸው ከእናንተ ጋር የሚመሳሰል ዕውቀት ሊሆን ይችላል። ግን በቂ ዕውቀት ስለሌላቸው ከእናንተ ዕውቀት አግኝቶ የበለጠ ከፍ ማድረግ ይፈልጋሉ፣ ዕውቀታቸው ማለት ነው። ይሄ አንደኛው ፍላጎታቸው ነው። ሁለተኛው ትምህርት ቤት ሄዶ መማር የማይፈልጉ ሰዎች ናቸው። ወይም ደግሞ በኦንላይን ብቻ ያለውን መረጃ በሙሉ ሰብስቦ የተሻለ ክህሎት ወይም የተሻለ ዕውቀት ማግኘት የሚፈልጉ ሰዎች ናቸው። በተጨማሪም ደግሞ ለግልጽና ተግባራዊ የሆነ ዕውቀት ለመክፈል ፈቃደኛ የሆኑ ሰዎች ናቸው። ስለዚህ እነዚህን 3 ነገሮች በዚህ ስትራቴጂ ውስጥ ኦዲየንሳችሁ ብለን የምናስባቸው ወይም ዲማንድ ብለን የምናስበው ያለው ፍላጎት ኦዲየንሱ ይህንን ፍላጎት ማሟላት አለበት። ምክንያቱም እነዚህን ካላሟላ ስትራቴጂው ትክክል አይደለም መጀመሪያም ማለት ነው። እነዚህ ሰዎች ምንድነው ያላቸው? እነዚህ ሰዎች የሚፈልጉት ዕውቀት ይፈልጋሉ። ዕውቀት የሚፈልጉት ደግሞ በተለያዩ መድረኮች ላይ ሄዶ በአካል ሄዶ የመማር ወይም ደግሞ ትምህርት ቤት ሄዶ ሳይሆን በኦንላይን የሚያገኙት ነገር ይፈልጋሉ። ከዚህም አልፎ ደግሞ የተሻለ የረቀቀ ወይም ደግሞ በተግባራዊና ግልጽ የሆነ ትምህርት ካገኘው ከፍሎ ያንን ዕውቀት ለመሸመት ወይም ደግሞ ለመግዛት ይፈልጋሉ። ኦዲየንሳችሁ በደንብ ከተረዳችሁ በኋላ ዋናው ኮር አይዲያው ወይም ደግሞ የምታቀርቡት ነገር እንዴት ነው? ሶሻል ሚዲያን ስትጠቀሙ ዓላማችሁ ዋነኛው ፐብሊክሊ ነገሮችን በነፃ ማካፈል ማለት ነው። ወይም ደግሞ ዕውቀታችሁን በነፃ ማካፈል፣ ግን ደግሞ የተዋቀረ ትምህርት መጨረሻ ላይ ለመሸጥ ዓላማችሁ ይሆናል ማለት ነው። ማለትም በዩቲዩብ ላይ ወይም በተለያዩ መድረኮች ላይ ስታስተምሩ የምታስተምሩት ነገር በሙሉ በነፃ ነው አይደለ? ግን የተዋቀረ ትምህርት የምትሰጡት የት ነው? ፐብሊክሊ ሳይሆን ፕራይቬትሊ ይሆናል ማለት ነው። ያኔ ነው የሙያችሁ ወደ ገንዘብ የምትለውጡት ማለት ነው። በዚህ ስትራቴጂ ውስጥ የምትጠቀሟቸው ፕላትፎርሞች ምንድን ናቸው? የመጀመሪያው ሜን ፕላትፎርም ዩቲዩብ ነው። ዩቲዩብ ወሳኙ ፕላትፎርም ለዚህ ስትራቴጂ ማለት ነው። ሁለተኛው እንደ ቲክቶክ እና እንደ ሪልስ ነው። ሶስተኛው ኢሜይል እና ዋትሳፕ ወይም ደግሞ ቴሌግራም ቻናል ሊሆን ይችላል፣ ወይም ደግሞ ቴሌግራም አካውንት አሊያም ዋትሳፕ አካውንት ሊሆን ይችላል። ዩቲዩብ ዋናው ፕላትፎርማችሁ ያልኩበት ምክንያት ምንድነው? እናንተ ዕውቀታችሁ በዛ ዩቲዩብ ላይ ትለቃላችሁ ወይም ደግሞ ዕውቀታችሁን በዛ በዩቲዩብ ነው የምታካፍሉት። ከዛን ደግሞ የበለጠ የእናንተን ፕሮሞሽን እንዲሰራላችሁ የምትፈልጉት ምንድነው? የምትጠቀሙት የቲክቶክ እና ኢንስታግራም የእናንተን ፕሮሞሽን ይሰሩላችኋል። ስለዚህ ፕሮሞት ካረጓችሁ ከዛ በኋላ ሰው ወዴት ነው የሚሄደው? ወደ ዩቲዩብ። የበለጠ ረዘም ያለ ዕውቀት ማግኘት ሲፈልግ ወዴት ይሄዳል ማለት ነው? ወደ
ዩቲዩብ ይሄዳል። ሶስተኛው ደግሞ መጨረሻው ላይ የምንጠቀመው ምንድነው የቴሌግራም አካውንት ወይም ደግሞ የዋትስአፕ አካውንት። ለምንድን ነው መጨረሻ ላይ ያለውን ሰው ያ ሁሉ ደረጃ ካለፈ በኋላ እናንተ ጋር ቀጥታ ኮንታክት ማድረግ ቢፈልግ ወይ በኢሜይላችሁ አማካኝነት ኮንታክት ማድረግ ይችላል፣ አሊያም ደግሞ በቴሌግራም አካውንታችሁ አሊያም በዋትስአፕ አካውንታችሁ እናንተን ኮንታክት ማድረግ ይችላል። ስለዚህ ዋናው ዲማንዱን ማን እንደሆነ ኦዲየንሳችን ማን እንደሆነ ከዛ በኋላ የምናቀርበው ነገር ክሊርሊ አውቀናል። በተጨማሪ ደግሞ በየትኛው ፕላትፎርም ማቅረብ እንዳለብን አውቀናል። ከዚህ በኋላ ደግሞ የምናየው ነገር አለ። እሱም ይህንን ስትራቴጂ እንዴት መተግበር እንዳለባችሁ ልንገራችሁ። መጀመሪያው የምትጠቀሙት እንዳልኳችሁ ዩቲዩብ ትሰራላችሁ። ከዛ በኋላ ሾርት ትሰራላችሁ ወይም ደግሞ አጫጭር ቪዲዮዎች በቲክቶክ እና በኢንስታግራም እንዲለቀቅ ታደርጋላችሁ። እነዛን ቪዲዮዎች ምን ያደርጋሉ? አጫጭር ቪዲዮዎቹ እናንተን ፕሮሞት ያደርጋሉ ወይም ደግሞ የበለጠ ትራፊክ ላይ በሶሻል ሚዲያ ትራፊክ ላይ ስትታዩ እውቅና ታገኛላችሁ ወይም ደግሞ ሰው በደንብ ያውቃችኋል ማለት ነው። ከዛን ሰው ካወቃችሁ በኋላ ወደ ዩቲዩብ መምጣቱ ስለማይቀር ዩቲዩብ ጋር ሲመጣ እናንተም ነፃ የሚሰጧቸው ነገሮች መኖር አለባቸው። በተለይ እንደ ፒዲኤፍስ አዘጋጅታችሁ ጋይድላይንስ ሊኖሩ ይችላሉ። በነፃ አዘጋጅታችሁ በሊንክ መልኩ ወይም ደግሞ በዲጂታል መልኩ አስቀምጣችሁ አንድ ሰው ልክ እናንተን ከተመለከተ በኋላ ያንን በነፃ እንዲያገኝ ማደል አለባችሁ። ቀጥሎ የሚመጣው ስቴፕ ምንድነው? ልክ ያኛውን ነፃ ፒዲኤፍ ለማግኘት የተወሰነ ነገር ኮንታክት ነምበሩ ወይም ደግሞ ኮንታክት ኢሜይሉን እንዲያስገባ ማድረግ ትችላላችሁ። ሲስተም ከገነባችሁ ይሄ ቀላል ነው የሚሆነው። አንድ ሰው ፒዲኤፉን ለማግኘት ነፃ ፒዲኤፉን ለማግኘት ስልኩን ወይም ኢሜይሉን ብቻ ካስመዘገበ ከዛ በኋላ ማለት ነው ምን አገኛችሁ ማለት ነው? ሊድ አገኛችሁ ወይም ደግሞ መረጃ አገኛችሁ። ይሄ ሰው ምናልባት ለወደፊት ፖቴንሻል ከስተመር ነው ብላችሁ ታስባላችሁ። ያንን ሰው ካገኛችሁ በኋላ ወዴት ነው የምትወስዱት? ወዴት ነው የሚመራው? ወደ ፕራይቬት ሊንክ ላይ ትሄዳላችሁ ማለት ነው። which means ኢሜል ሊሆን ይችላል፣ ዋትስአፕ ሊሆን ይችላል፣ ወይም ደግሞ እንዳልኳችሁ ቴሌግራም ሊሆን ይችላል። ከዛን ካለፈ ደግሞ መጨረሻ ላይ ኦፈር ካላችሁ ለነዛ ሰዎች ኦፈር ትልካላችሁ ማለት ነው። ምክንያቱም ዳታ አገኛችሁ አይደለ? ዳታ ካገኛችሁ ደግሞ ከዚህ በኋላ እነዚህ ሰዎች ልክ ኦፈር ስታቀርቡ በኢሜላቸው ወይም ደግሞ ባገኛችሁት መረጃ ማለት ነው መላክ ትችላላችሁ ማለት ነው። አምስተኛው ስቴፕ ላይ በዚህ ስትራቴጂ ላይ ስንሄድ how to make money። አሁን እስካሁን ድረስ ስትራቴጂውን በደንብ አውቀነዋል። ከዚህ በኋላ እንዴት ገንዘብ መስራት እንችላለን? አንደኛ ከራሱ ከዩቲዩብ ገንዘብ ይሰራል። ዩቲዩብ ግን እዚህ ጋር አዲስ ከሆናችሁ ረጅም ጊዜ ይፈጅባችኋል ገንዘብ ለመስራት። ሁለተኛው ከኮርስ ነው። ኮርሱን ታዘጋጃላችሁ። ለምን? እውቀት አላችሁ፣ ክህሎት አላችሁ። ያን እውቀት መግዛት የሚፈልግ ሰው ቀደም ብዬ እንደነገርኳችሁ መግዛት ወይም ደግሞ መክፈል የሚፈልግ ሰው ይኖራል። ያን ሰው እንድትሰጡለት ኦልሬዲ ኮንታክት ሰብስባችኋል። ስለዚህ ኦንላይን ኮርሱን ለመሸጥ ትጀምራላችሁ ማለት ነው። ሌላው ነገር ኮቺንግ ይባላል ወይም ደግሞ ያው ማሰልጠን ማለት ፐርሰናል ኮቺንግ ይባላል። ቀጥታ ሄዳችሁ አንድን ሰው ማሰልጠን ማለት ነው፣ ያላችሁን እውቀት ማካፈል። ሌላው ሜምበርሺፕ ሊሆን ይችላል። ያዘጋጃችሁት የወርክሾፕ ሊሆን ይችላል ወይም የሆነ ኢቨንት አዘጋጅቶ አንድ ሰው ያንን ኢቨንት እንዲካፈል ከፈለገ ያው ሜምበርሺፕ ይፈልጋል። ሰው ሜምበርሺፕ ክፍያ አለው። ከዛን ገንዘብ አገኛችሁ ማለት ነው። ስለዚህ በተለያየ መልኩ ከዩቲዩብ ታገኛላችሁ፣ ከኦንላይን ኮርስ ታገኛላችሁ፣ ከኮቺንግ ታገኛላችሁ፣ ከሜምበርሺፕ ልታገኙ ትችላላችሁ ማለት ነው። ይህንን እነዚህን 5 ስቴፖች በዚሁ ስትራቴጂ እያንዳንዱ ስትራቴጂ ላይ እነዚህ 5 ነገሮች ይኖራሉ፣ ግን እያንዳንዱ ደግሞ ይለያያል። አሁን ከዚሁ ከትምህርታዊ ኮንቴንት ጋር በተገናኘ ነው። ይህን ስትራቴጂ የምትጠቀሙ ከሆነ እውቀት ካላችሁ ክህሎት ካላችሁ ይህንን አጠቃቀም ወይም ይህንን ሂደት ይዛችሁ መከተል ትችላላችሁ። ይሄ አንደኛው ገንዘብ የምትሰሩበት መንገድ ነው። ሁለተኛው ስትራቴጂ ደግሞ አሁን እንመለከተዋለን። ሁለተኛው ስትራቴጂ ክሪኤቲቭ ኮንቴንት ስትራቴጂ ይባላል። ይህ ስትራቴጂ የሚሰራው ለማን ነው? ገና ከዜሮ የሚጀምር ሰው ነው። ማለትም ምንም ስለ ሶሻል ሚዲያ ኖሃው የሌለው ግን ክሪኤቲቭ የሆነ ሰው ወይም ደግሞ አይዲያ በተለየ መልኩ ከተለመደው ውጪ አቅርቦ ባንዴ ቡም ማድረግ የሚችል ሰው ሶሻል ሚዲያ ላይ ወጥቶ ማለት ነው። ሰው ይህን ስትራቴጂ መጠቀም የፈለገ ሰው ማለት ነው ትንሽ ለየት ያለ ሐሳብ ማቅረብ አለበት ማለት ነው። ታዲያ ይህንን እንደዚህ አይነት ሐሳብ ይዞ የመጣ ሰው እናንተም እንግዲህ ይህንን አይዲያ ካላችሁ መጀመሪያ ፎከስ ማድረግ ያለባችሁ ምንድነው? ዲማንዱ ማን ነው? ወይም ደግሞ ማርኬታችሁ ማን ነው? ማርኬታችሁ መጀመሪያ የትኩረት ማድረግ ያለባችሁ አጭር የአቴንሽን ስፓም ያላቸው ሰዎች ናቸው። ማለት የማየት እንትናቸው በጣም አጭር የሆነ በተለይ አሁን ሶሻል ሚዲያ ባደገ ጊዜ እንደ ቲክቶክ እንደ ኢንስታግራም አጫጭር ቪዲዮዎችን በመጡ ጊዜ ረጅም ጊዜ መመልከት የማይፈልጉ ሰዎች አሉ። ትኩረታቸውን የምታደርጉት እናንተ እዛው ላይ ነው። ሰው እነዚህ ሰዎች ምን ያደርጋሉ ማለት ነው? እናንተን ያዩና ከዛ በኋላ በደንብ ካዩአችሁ በኋላ ነው የሚያምኗችሁ። እምነት ከዛ በኋላ ይመጣል። ግን መጀመሪያ እናንተን ማየት አለባቸው። ያቀረባችሁት ነገር ክሪኤቲቭ መሆን አለበት፣ ያልተለመደ ነገር መሆን አለበት ማለት ነው።
እዚህ ጋር ኮር አይዲያው ወይም ደግሞ በዚህ ስትራቴጂ ዋናው ኮር አይዲያ ወይም ዋናው ሐሳቡ ምንድነው? መጀመሪያ ላይ ትኩረትን መሳብ ነው። ሌላ ጉዳይ አይደለም። መጀመሪያ ላይ እኛ የምንፈልገው ትኩረት መሳብ ነው። ከዛ በኋላ ነው ማስተማር የምትፈልጉት። ማስተማር በኋላ ይመጣል። መጀመሪያ ግን ትኩረት ካገኛችሁ በኋላ ነው ሰውን እምነት ካገኛችሁ በኋላ ከዛ ወደ ማስተማሩ መሄድ እንጀምራለን ማለት ነው። በዚህ ስትራቴጂ ላይ መጠቀም ያለባችሁ ሜን ፕላትፎርም ምንድነው? ቲክቶክ እና ኢንስታግራም ወይም ደግሞ የፌስቡክ ሪልስ ልትጠቀሙ ትችላላችሁ። እነዚህን 3 ምን ያደርጋሉ ማለት ነው? እንዳልኳችሁ አዳዲስ ሐሳቦች አዳዲስ ነገሮች ላይ ሲወጡ ፕላትፎርሙ ላይ ፑሽ ያደርጋሉ። ስለዚህ በደንብ የመታየት እድሉ እየሰፋ ይመጣል። ክሪኤቲቭ እስከሆነ ድረስ አይዲያው ማለት ነው። ከዛን ቀጥሎ የሚመጡ ነገሮች ምንድናቸው? እንደ ዩቲዩብ፣ ሌሎችም ሶሻል ሚዲያ ፕላትፎርሞች ልትጠቀሙ ትችላላችሁ። ግን ሜንሊ ፎከስ የምታደርጉት ቲክቶክ ላይ እና ኢንስታግራም ሪልስ እና ፌስቡክ ሪልስ ነው ፎከስ የምታደርጉት ማለት ነው። ይህንን ስትራቴጂ ለመተግበር ምንድነው የምታደርጓቸው? በየቀኑ ፖስት ማድረግ። በየቀኑ ገና ጀማሪ ናቸው አይደለ? ግን ክሪኤቲቪቲ መኖር አለበት እንዳልኳችሁ። በየቀኑ ፖስት ማድረግ። ከዛን በየቀኑ ፖስት የምታደርጉት ነገር አለ። አንድ ቪዲዮ መቼም መስራቱ አይቀርም፣ ቫይራል መውጣቱ አይቀርም። ያን የወጣን ቪዲዮ ቫይራል የወጣውን ቪዲዮ ለምን ወጣ ብላችሁ ካያችሁት በኋላ ያቀረባችሁበት መንገድ አይታችሁ ያንን ነገር ለይታችሁ ከዛም በሌላ ሐሳብ ደግሞ መቅረጽና ደግሞ ፖስት ማድረግ ማለት ነው። ሐሳቡን ብቻ ቀይራችሁ፣ ምክንያቱም ኦልሬዲ እንዴት ቫይራል መውጣት እንዳለበት ቪዲዮን ተረድታችኋል ማለት ነው። ከዚህ በኋላ ማድረግ ያለባችሁ ምንድነው? ቫይራል የወጣውን ቪዲዮ ኮፒ አድርጋችሁ ግን ሐሳቡን ለውጣችሁ ደግማችሁ ፖስት ማድረግ ማለት ነው፣ በሌላ ሐሳብ ማለት ነው። በተጨማሪም ደግሞ ልክ ስታወሩ መጨረሻ ላይ CTA ወይም ደግሞ ኮል ቱ አክሽን የሚባል ማስቀመጥ አለባችሁ። ኮል ቱ አክሽናችሁ ምንድነው ፎከስ ማድረግ ያለበት? ምናልባት ቀጥታ እነዛን ሰዎች እናንተን የሚያገኙበት መልክ ከሆነ ቀጥታ ወደ ባዮ ላይ ሂዱ ማለት ትችላላችሁ። አሊያም ደግሞ እኛም ማግኘት ከፈለጋችሁ በዚሁ ሊንክ ማግኘት ትችላላችሁ። ብዙ CTA የሚባሉ የምጠቀሟቸው ነገሮች አሉ። እነሱን ቀጥታ እናንተ የምትፈልጉት እነሱን እንዲያደርጉት የፈለጋችሁት ነገር መናገር አለባችሁ። መጨረሻ ላይ ቪዲዮ መጨረሻ ላይ የምትገልጿቸው CTA ይባላሉ ወይም ኮል ቱ አክሽን ይባላሉ። ስለዚህ ምናልባት እናንተ ቀጥታ እናንተ ጋር ኮንታክት እንዲያደርጓችሁ ከሆነ ስልክ ቁጥሮቻችን ወይም ኮንታክቶቻችን በባዮ ላይ ታገኛላችሁ ብላችሁ መዝጋት ትችላላችሁ ማለት ነው። እዚህ ጋር ዓላማችሁ ምንድነው መሰላችሁ? CTA አላችሁ ወይም ተናገራችሁ። ከዛ በኋላ ወደ ሌላ ፕላትፎርም መላክ ከፈለጋችሁ እሱን መጠቀም ትችላላችሁ። ለምሳሌ ወደ ዩቲዩብ መላክ ከፈለጋችሁ የበለጠ ስለዚህ ጉዳይ ላይ ማብራሪያ ከፈለጋችሁ ወደ ዩቲዩብ መሄድ ትችላላችሁ ማለት ትችላላችሁ። ስለዚህ ይሄ ምን ሆነ ማለት ነው? ካለው ትራፊክ አንስታችሁ ወደ ሌላው ትራፊክ ወሰዳችሁ ማለት ነው። በዚህ ስትራቴጂ እንዴት ገንዘብ መስራት ትችላላችሁ? የመጀመሪያው አፊሊየት ማርኬቲንግ ይባላል። ወይም ደግሞ ከተለያዩ ድርጅቶች ጋራ ዲል በማድረግ ወይም ደግሞ አሁን እኛ ሀገር ጋር ገና አልተጀመረም እንጂ አፊሊየት ማርኬቲንግ ማለት አንድ ፕሮዳክት ይዛችሁ በዛ ያን ፕሮዳክት በእናንተ በኩል ሲሸጥ ከሚሸጠው እቃ የፕሮሞሽን ወይም ደግሞ የኮሚሽን ዋጋ ታገኛላችሁ ማለት ነው። ሌትስ ሴይ ዩ ሃቭ ስልክ ወይም ደግሞ አንድ ቴክኖሎጂ እጃችሁ ላይ ካለ ያን ቴክኖሎጂ ሲሸጡ ከአቅራቢው ከወሰዳችሁ በኋላ በእናንተ ሊንክ ሲሸጥ እናንተ ኮሚሽን ታገኛላችሁ ማለት ነው። ይሄ አፊሊየት ማርኬቲንግ ይባላል። ቀጥሎም ተመሳሳይ ከመጀመሪያው ስትራቴጂ ጋር ምናልባት አጫጭር ኮርሶች ማዘጋጀት ትችላላችሁ ወይም አጫጭር የስልጠና አይነቶች ማዘጋጀት ትችላላችሁ። በመጨረሻም ደግሞ የብራንድ ዲልስ ሊያጋጥሟችሁ ይችላሉ ማለት ብራንዶች እናንተን አፕሮች ሊያደርጉ ይችላሉ። በጣም ቫይራሊቲ ካለ ቪዲዮዎቻችሁ በደንብ የሚታዩ ከሆነ እናንተ ጋር መጥቶ ፕሮዳክቶቻችን ወይም ደግሞ ምርቶቻችን በእናንተ ቲክቶክ ላይ ወይም በእናንተ ሪልስ ላይ እንድታስተዋውቁልን እንፈልጋለን ብሎ ኦፈር ያቀርቡላችኋል ማለት ነው። ይሄ ሁለተኛው ስትራቴጂ ነው። አያችሁ አይደለ? የቀደም ብለን የምለው ስለ ዕውቀት ወይም ስለ ክህሎት ጋር በተገናኘ ነው። እዚህ ጋር ግን ክሪኤቲቭ የሆነ ኮንቴንት አቅርባችሁ ቫይራሊቲን ፎከስ የሚያደርግ ነገር ነው ማለት ነው። ሶስተኛው ስትራቴጂ እንመልከት። ሶስተኛው ስትራቴጂ ኮሚኒቲ ቤዝድ ኮንቴንት ስትራቴጂ ይባላል። ይህ ስትራቴጂ የሚሰራው ስፔሲፊክ ኒሽ የሚሰሩ ሰዎች ናቸው። አሁንም ግን ዕውቀት ያላቸው ክህሎት ያላቸው ነገር ግን ልክ ቀደም ብለን እንዳየነው ሳይሆን በዚህ በሶሻል ሚዲያ ላይ በደንብ ትኩረት ፎከሳቸው እዛ ላይ ሳይሆን ኮሚኒቲ መገንባት የሚፈልጉ ሰዎች ናቸው። ወይም ደግሞ ሶሻል ሚዲያ ተጠቅሞ ይሄ ኮሚኒቲ የሚባል ወይም ደግሞ ማህበረሰባዊ በሶሻል ሚዲያ ላይ ማህበረሰብ መፍጠር የሚፈልጉ ሰዎች ናቸው። ሰው እነዛን ሰዎች ይህንን ስትራቴጂ መጠቀም ይችላሉ ማለት ነው። እናንተም እንደዛ አይነት ነገር ኮሚኒቲ ከፈለጋችሁ ይህን ስትራቴጂ መጠቀም ትችላላችሁ። ይህን ኮሚኒቲ ስትጠቀሙ ግን አላማችሁ ታርጌት የምታደርጓቸው ሰዎች ማን ናቸው የሚለውን እስኪ በተወሰነ መልኩ ልንገራችሁ። እዚህ ጋር ማርኬት ዲማንዱ ምንድነው? አክሰስ ይፈልጋል። ሰው አክሰስ ይፈልጋል ማለት ለአንድ ጉዳይ ፕራይቬት የሆነ
ለሱ ብቻ የተቀመጠ ነገር አክሰስ ይፈልጋል። ስለዚህ ተመልካቾቻቸው የሚፈልጉት አክሰስ ይፈልጋሉ ማለት ነው። ሌላው ደግሞ ጋይደንስ ይፈልጋሉ ወይም ደግሞ አንድ ሰው እንዲመራቸው እንዲህ አድርጉ። ስለዚህ ቀጥታ ኮንታክት ይፈልጋሉ ከናንተ ጋር ማለት ነው። እንደዚህ አይነት ሰዎች ደግሞ ኮንታክት ሲፈልጉ ከኮሚኒቲ ጋራ የተዋቀሩ ናቸው ማለት ነው። ሌላው ኦዲየንሶቻችሁ የኔነት ስሜት ይፈልጋሉ። አንድ ነገር የኔ ነው ብሎ እንዲያምኑ ይፈልጋሉ። ስለዚህ እነዚህ ናቸው የናንተን ኦዲየንሶች ወይም የናንተን ታርጌት ማርኬት ብለን የምንጠራቸው። ምክንያቱም ኮሚኒቲ ገነባችሁ ማለት ትራስት ገነባችሁ ማለት ነው። ወይም ደግሞ ኮሚኒቲ ስትፈጥሩ ወይም ስትገነቡ ያገኛችሁት ምንድነው? ታማኝነት ታገኛላችሁ። ለምን? ቀረቤታችሁ በጣም እንደ ቤተሰብ ድረስ ሊሆን ይችላል ወይም እስከ እንደ ቤተሰብ ሊደርስ ይችላል ሐሳቡ ማለት ነው። ሶ ኮሚኒቲ ቤዝድ ስትራቴጂ እነዚህ ሰዎች ትኩረት የምታደርጉ ከሆነ ኮር አይዲያው ምንድነው ወይም ኮር ዓላማ ምንድነው? በዚህ ስትራቴጂ መጠቀም ያለባችሁ ፎከስ የሚያደርግ ያለባችሁ ይሄንን ነው። ዋናው ከዚህ ስትራቴጂ የምትፈልጉት ምንድነው? ትንሽ ሰው ሆኖ ግን ጥልቅ ግንኙነት ትፈልጋላችሁ። ለምን? ትራስት ገነባ ማለት ወይም ትራስት ገነባ ማለት ቁጥሩ ትንሽ ቢሆንም ከሁሉም ሰው ጋራ ምን ማለት ጀመራችሁ ማለት ነው። ግንኙነት ጠንካራ ወይም ጥልቅ ግንኙነት ፈጥራችኋል ማለት ነው። በዚህ ስትራቴጂ ላይ መጠቀም ያለባችሁ ፕላትፎርሞች የትኞቹ ናቸው? አንደኛው ቴሌግራም፣ ሁለተኛው ዋትሳፕ ነው። ስለዚህ እዛው ኮሚኒቲ ፈጥራችሁ ወይም ግሩፕ ፈጥራችሁ በዛው ግሩፕ አማካኝነት ኮንታክት ማድረግ ትጀምራላችሁ። በቀጣይነት ምናልባት ዩቲዩብ ወይም ኢንስታግራም ልትጠቀሙ ትችላላችሁ፣ ለፕሮሞሽን የሚጠቅማችሁ ማለት ነው። ይህን ስትራቴጂ እንዴት መስራት ይችላል? መጀመሪያ ከሶሻል ሚዲያ የቀደም ብዬ የነገርኳችሁ ሜን ዓላማችሁ እናንተ የምትፈልጉት ኮሚኒቲ ቤዝ ነው አይደል የምትፈልጉት። ስለዚህ ቴሌግራም እና ኢንስታግራም ወደዛ እንዲመጣ ሰው መጀመሪያ ያላችሁን ሶሻል ሚዲያ ተጠቅማችሁ which means ዩቲዩብ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል። ስለዚህ እነዛን ሰዎች ቀጥታ የምትልኳቸው ወዴት ነው? ወደ ቴሌግራም ኮሚኒቲያችሁ ነው ወይም ወደ ዋትሳፕ ኮሚኒቲያችሁ ነው። እዛ ከገቡ በኋላ ደግሞ ከነዛ ሰዎች ጥብቅ የሆነ ግንኙነት ትፈጥራላችሁ። ከፈጠራችሁ በኋላ ደግሞ ወደ ፕሪሚየም ሐሳቦች ታቀርባላችሁ ወይም ደግሞ ፕሪሚየም ኮርሶችን ታቀርቡላችኋል እነዚህ ሰዎች ማለት ነው። ለምን? መጀመሪያ ኦልሬዲ ጥብቅ ግንኙነት ፈጥራችኋል። ከዚህ በኋላ የምታቀርቡትን ነገር በሙሉ ታማኝነት ስላገኛችሁ ያቀረባችሁላቸውን ነገር በሙሉ ይቀበሏችኋል ማለት ነው። በዚሁ ስትራቴጂ እንዴት ገንዘብ መስራት ትችላላችሁ የሚለው እስኪ እንመልከት። ኦልሬዲ ኮሚኒቲ ገንብታችኋል፣ ታማኝነት አግኝታችኋል። ስለዚህ ለነዛ ሰዎች ምናልባት ወርሃዊ የሚባል የክፍያ አይነት አዘጋጅታችሁ በዛ ኮሚኒቲ ውስጥ ያሉ ሰዎች ወርሃዊ ክፍያ መክፈል አለባችሁ። እኔም እዚህ ቀርቤ ያለውን ሐሳብ በደንብ ከናንተ ጋር እንድናወራ መረጃዎች እንድንለዋወጥ ወርሃዊ ክፍያ አዘጋጅተናል። እሱን ክፈሉ ብትሉ ሁሉም ሰው መክፈል ዝግጁ ይሆናል። ምክንያቱም ለሁሉም ሰው ሲካፈል ትንሽ ብር ነው የምትሆነውና ወርሃዊ ክፍያ ወይም ሜምበርሺፕ ይባላል። ሁለተኛው የቡድን ስልጠና ማዘጋጀት ትችላላችሁ። ከዛ ውስጥ ስታቀርቡ 5 ሰዎች ብቻ ለማሰልጠን ዝግጁ ነን፣ ግን ፕሪሚየም ክላስ ስለሆነ ይሄን ያክል ክፍያ ያለበት ብላችሁ ስታሳውቁ ደግሞ አቅም ያላቸው ከናንተ ጋር መጥተው የስልጠናው አጫጭር ስልጠናውን ወስዶ መክፈል ይችላሉ ማለት ነው። ይሄ ሁለተኛው የሃው ቱ ሜክ ማኒ ወይም ደግሞ ገንዘብ እንዴት መስራት ትችላላችሁ በዚህ ስትራቴጂ ማለት ነው። ሶስተኛው መጨረሻው ኤክስክሉሲቭ ወይም ደግሞ ቀጥታ ከአንድ ሰው ጋር ምናልባት ግን አንድ ብላችሁ የምትይዟቸው ሰዎች በደንብ የመክፈል አቅም ያላቸው እነሱም ዕውቀቱን በደንብ የሚፈልጉ ጋይደንስ የሚፈልጉ ሰዎች ሲኖሩ ይሄ ከፕሪሚየም የሆነ የሚባል የክፍያ ስርዓት ታዘጋጃላችሁ ማለት ነው። እንግዲህ ይህን ይመስላል። እነዚህ 3 ስትራቴጂዎች ነግሬያችኋለሁ። እናንተ የት ጋ ናችሁ? መጀመሪያው የትምህርታዊ ኮንተንት ጋ ናችሁ ወይስ ክሪኤቲቭ ኮንተንት ጋ ናችሁ ወይስ ኮሚኒቲ ቤዝ ኮንተንት ጋ ናችሁ? የትኛው ጋ ናችሁ? ስለዚህ እናንተ መጀመሪያ ያላችሁበት ቦታ ካወቃችሁ ከነዚህ 3 አንዱን የኔ ነው ብላችሁ መርጣችሁ መጠቀም ትችላላችሁ፣ በነገርኳችሁ ቅደም ተከተል ማለት ነው። የዛሬ ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው አዲስ ሐሳብ አዲስ ቪዲዮ ይዘንላችሁ እንመጣለን። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።